አስነካብኝ ስሜን ልቻል ማለት ማለት አስነካብኝ ስሜን እጄ ልክፈልለት አጥንትና ደሜን እጄ ልክፈልለት አጥንትና ደሜን ይመከራል ወይ ይመራል ይረዳል ብዬ እንጂ ወትሮስ ምን ውላለሁ የጠላት ወዳጅ የጠላት ወዳጅ ጠላትና ድብኝ አትሸበር ሆዴ ጠላትና ድብኝ አትሸበር ሆዴ ዛሬ ገና አመመኝ ሞቱን የሞትኩለት እስከ ቀራንዮ ሸክሙን ያዘልኩለት ባይተዋር አድርጎኝ ሕይወቴን ሰጥቼው ሞቱን ሲነፍገኝ ዛሬ ነው የከፈል ባልንጀሬ ያልኩት ቃሌን የሰጠሁት እንኳን ሞቴን ሊሞት እከኬል ያክልኝ ብለው አቀብለኝ ስንጥሩ ነፈገኝ ዛሬ ነው ያመመኝ። በለሳ ስንደርስ በነጃራ መስዋዕትነት የተገኘው የሰራዊታችን ወታደራዊ ድል ወሬው ገና ተወርቶ አልተጠገበም። እንደተጠበቀው መስዋዕትነት ተከፍሎ የተገኘው ውጤት ከፍተኛ ወታደራዊና ፖለቲካ ድልን እንዳስገኘልን አረጋግጧል። የአካባቢው ሕዝብ በሰራዊታችን ላይ ያለውን መተማመን ከፍ አድርጎት ስለነበር የገበሬ ማህበራት፣ የወጣትና የሴቶች ድርጅቶችን ለማቋቋም ብዙ ጊዜ አልፈጀም። በዚህ ላይ አስቀድሞ በህቡ ሲንቀሳቀስ በነበረው ጠንካራ የካድሬ መዋቅር አማካኝነት ከየትኛዎቹም ነፃ ግዛቶቻችን በተሻለ ሰፊ የፖለቲካ ስራ ከተሰራበት አካባቢ ስለነበር ማህበራቱን የሚመሩ ጠንካራና የበሰሉ ወጣት አርሶ አደሮችን ለማግኘት ችግር አልገጠመን። ለጠለምቱ አዲዮስ እኔ አባት አክለን የመሰለ የፓርቲ አባልና በአመራር ደረጃ የደረሰ አርሶ አደር እንደነበረን ሁሉ ለበለሳ ሐሙሲትም እና አስማረ ብርዬን የመሰሉ ሕይወታቸውን ንብረታቸውንና ሙሉ ጊዜያቸውን ለፓርቲው የሰጡ ጠንካራ የአርሶ አደር ወጣቶች የነበሩበት አካባቢ ሆኖ ነው ያገኘነው። ለዚህ ስኬት የአንበሳውን ድርሻ የሚወስዱት የበለሳው ዞን የፓርቲ ኮሚቴ አባላት የነበሩት እነታዬ ጋሻውና ማኦ፣ ሌሎችም ለጊዜው ስማቸውን የዘነጋዋቸው ካድሬዎች ናቸው። እነዚህ ጓዶች ከእድገት በህብረት ዘመቻ ጀምሮ የደርግን ደህንነትና የስለላ ቡድን ሳይፈሩ በሞታቸው ቆርጠው አገሬውን መስለው ሕይወቱን እየኖሩ በከፈሉት መስዋዕትነት የተገኘ ፍሬ በመሆኑ እንደኔ ከደርግ ቀይ ሽብርና ጅምላ ጭፍጨፋ አምልጦ በረሃ ለመውጣት በለሳን የረገጠ የያፓና የሰራዊት አባል ለሰሩት ስራ ሁልጊዜም ሲያስታውሳቸው ይኖራል። ከኛ በፊት በለሳ ሐሙሲት ላይ ደርግን ተዋግተው ካስለቀቁት ሁለት ኃይሎች መካከል በጃራ ስትመራ የነበረችው ኃይል 5 ወደ ጸለምት ስትመለስ ኃይል 42 ቀርታ ስለነበር በለሳ ገብተን ብዙም ሳንቆይ ተቅሊት ተካሄደና በአዲስ ጉልበት የጎሪላ ዞናችንን የማስፋፋትና የማጠናከር እቅድ ወጥቶልን በሁሉም የበለሳ ሐሙሲት አዋሳኝ ወረዳዎች ያለ ረፍት በስፋት ተንቀሳቀሰ። በተሰጠን ተልዕኮ መሰረት በስተሰሜን ምዕራብ ከሚገኘው የወገራ ግዛት ኪንፋስ በገላን፣ በስተደቡብ አቅጣጫ ከብናት ወረዳ ተዋሳኝ የላይና የታች ዳውጭ ደጋና ቆላ መልዛ፣ ቋሊሳና መና መቀጠዋን፣ በምስራቅ የዋግ ኽምራ አስተዳደር ዞን ዝቋላ ሳህላንና የሳህላ አዋሳኝ ወረዳዎችን ገበሬ ቀበሌ ማህበራትን፣ በስተምዕራብ የወረዳው አስተዳደር መቀመጫ በሆነችው አርባያ ከተማ ዙሪያ የሚገኙትን ደጎማን፣ ጎሃላንና አጎራባሽ መሬቶችን በአጠቃላይ ከዋና ዋና የወረዳዎቹ መቀመጫ ከተሞች በስተቀር ወረዳዎቹ የሚያስተዳድሯቸውን የገጠር ቀበሌዎችን በመያዝ የደርግን መዋቅር አፈራርሰን በነፃ የጎሬላ ዞናችን ስር አካተት ናቸው። ከሐሙሲቱ ተቅሊጥ በኋላ የእኛ ጋንታ ኮሚሳር የነበረው ለማ የኃይላችን ኮሚሳር ሆኖ ሲመደብ በሱ ምትክ አሳምነው የሚባል አዲስ ጓድ
የኛ ጋንታ ኮሚሳር ሆኖ ተመደበ። ካሳምነው መምጣት ጋር አብሮ በጋንታችን ውስጥ ከዚህ በፊት በለማ ጊዜ ያልተለመደ የአሰራር ስርዓትና የጋንታዋን አባላት የሚያሳትፍ መርሃ ግብር የተበጀለት የውይይት ፕሮግራም ተጀመረ። በኮሚሳር ለማ ጊዜ ስለመኖርም ሰምቼው የማላቀው የጋንታ ፓርቲ ኮሚቴ ስራ ሲጀምር እኔ በአባልነት ኮሚቴው እንድቀላቀል መደረጉን በኮሚሳሩ አማካኝነት ተነገረኝ። የጋንታ ፓርቲ ኮሚቴ የጋንታዋ ኮሚሳር፣ ምክትል ኮሚሳሩና አንድ አባል ሆነው የሚመሰርቱት የፓርቲው መሰረታዊ የስልጣን እርከን ነው። ዋና ተግባሩ በጥቅሉ በጋንታዋ ውስጥ ፓርቲው የቆመለት ዓላማና መርህ እየተተገበረ መሆኑን ማረጋገጥ፣ የጋንታዋን አባላት ሞራል የሚያነቃቃና ንቃተ ህሊናቸውን ከፍ የሚያደርጉ ርዕዮተ ዓለማዊ ውይይቶችን በማዘጋጀት በላባደራዊ ዲሲፕሊን የታነጹ ላመኑበት ዓላማ መስዋዕት ለመሆን የተዘጋጁ የሰራዊት አባላት እንዲሆኑ የማብቃትና የማዘጋጀት ስራ መስራት ነበር። እንደ ኢህአፓ ያሉ ማርክሲስታዊ የፖለቲካ ድርጅቶች የሚያቋቁሙት ወታደራዊ ክንፍ የፓርቲውን የፖለቲካ ዓላማ ለማስፈጸም ተልእኮውን በአግባቡ እንዲወጣ የፓርቲው የፖለቲካ አመራር ሰጭነት ሚና ተፈጻሚ መሆኑ የሚረጋገጠው ከጋንታ ጀምሮ በየደረጃው በሚገኙ የሰራዊቱ መዋቅር ውስጥ ፓርቲውን የሚወክሉ ኮሚቴዎችን ማቋቋም የተለመደ አሰራር ሆኖ እያለ እስከዚህ ቀን ድረስ ሳይመሰረት የቀረበት ወይም ኖሮም ከሆነ ከኛ የፓርቲ አባላቱ የተደበቀበት ምክንያት ለእኔ ግልጽ አልነበር። ለሁሉም በሹመቱ ምክንያት የተለየ ነገር ባልጨምርም ብርታት ግን እንደሆነኝ መካድ አልችልም። ተጉሼ አልደክምም። ጾሙዬ ጾም ባድር አይረበኝም። አብረውኝ ካሉት ጓዶቼ ቀድሞ ለመሰዋት ወይም ፈተናውን ለመሸከም በሙሉ ኃይሌና በሙሉ ስሜቴ ለእኔ ብቻ የተሰጠ የውዴታ ግዴታ እስኪመስለኝ ድረስ ተነቃቅቼ መንቀሳቀሴን አላቋረጥኩም። እንዲህ ባለው ጊዜ ነው እንግዲህ እከክ የሚመስል የተወሰኑ የሰውነት ክፍሎችን በሚያጠቃደው የተለከፉ። በሽታው የጀማመረኝ በደጋማው የሰሜን ዙሪያ ስንንቀሳቀስ በነበረበት ጊዜ ቢሆንም ጥድፊያና ረፍት የለሽ እንቅስቃሴ ከሚበዛበት የበለሰባ ሕይወት ጋር ተደማምሮ እየተባባሰና እየጠናብኝ ሄደ። በእከኩ የተጎዳውና እንደ ችፌ ሰፍቶ እየተቀረፈ በመሄድ አብዝቶ የሚያሸው የክንዴ መታጠፊያና መቀመጫ ክፍል ነበር። የዚህ በሽታ ክፋት ወቅት ለይቶ የመነሳቱ ነገር ነበር። የየዕለቱን የጉዟችንን ማብቂያ ላይ ፀሐይ ግባትን ጠብቆ እንደዋዛ ከከኝ እያለ ይጎተጉተኛል። እኔም ቀስ አድርጌ የበላኝ ቦታ ላይ መነካካት ስጀምር በቃ አለቀልኝ። አንዴ ማከክ ከጀመርኩ ጥፍሮቼ ደም እስኪጎርሱ መለብለብ እስከሚጀምረኝ ማባሪያ የለው። እየቆየብኝ ሲሄድ እኔም ለመድኩት መሰል ፀሐይ ዘቅዘቅ ስትልና መሳፈሪያችን አካባቢ እረፍት ማድረግ ስንጀምር ተረኛው ባልንጀራ ሆኖ ከተፍ ስለሚል በመፎከት አስተናግደዋለሁ። ሁኔታዬን አይተው ከኔ በላይ ሰላም የነሳቸው ጓዶቼ እነ ተስፋዬ፣ ተፈራዋሏ፣ ያሲንና ባዮሽን ነበር። ዘውትር ማታ ማታ ከመኝታ ሰዓት በፊት ከበን ስንጫወት ሳላቋረጥ መፎከቴ ደጋግመው ካስተዋሉ በኋላ ዳኘው የነገር የቅማል ብቻ አይመስልምና ጨርሰ ሳትነፈረቅ በፊት ሕክምና ማግኘት ይኖርብሃል ሲሉኝ ምክራቸውን ሰምቼ ጸጉረ ላውጫውን ሐኪማችንን ኢሳይያስን አማከርኩት። በክንዶች መታጠፊያ ላይ ያለውን ቁስል ከተመለከተ በኋላ በጣም አዝኖ መድኃኒቱ እስከሚገኝ በትዕግስት ከመጠበቅ በስተቀር ሊረዳኝ እንደማይችል ሲነግረኝ በውል ለማይታወቀው የመዳን ጊዜ በተስፋ እየተጠባበቅኩ ለመቆየት ተዘጋጀው። ጓዶቼን የቅማል ብቻ አይመስልም ለማለት ያበቃቸው ሁላችንም በሰውነታችን ሞልተው በተረፉ ቅማሎች ምክንያት እንፎክት ስለነበረ ነው። መፎከት የጋራ ስራችን ነው። ስለ ኢህአስ አባላት ታሪክ ለመጻፍ የሚነሳ ሰው ቅማሎቹን ከዘነጋ ድርሰቱን ጎደሎ ከሚያደርግበት ይመስለኛል።
ኧረ እንደው ቢያንስ ቅማሎቹ በአየር ንብረት መለዋወጥ ምክንያት የባህሪም የአካልም ለውጥ ያደርጉ እንደነበር አለመግለጽ የአድማጭንም የማወቅ መብት የመንፈግ ያህል ነው የሚመስለኝ። ለምሳሌ ደጋማው የሰሜን ክፍል የሚገኙት ቅማሎች የጃናሞራ ቁር ተመችቷቸው ነው መሰል የፋፉና ቡጢ የሚያካክሉ ነበሩ። እንደዚያ ያሉትም ወደላ ቅማሎች ለመፍጀት ታዲያ የእጅ ጣቶቻችንን ወደሚያሳክከን አቅጣጫ ሰደድ አድርገን በቀላሉ አፍሰን በማውጣት አይከብደንም። ተባዮቹ ፋፍተው ትልልቅና አንደስ ስለሚያካክሉ ከስፌቶቹ ስር ቢደበቁ እንኳን አያመልጡ ነው። ከጎሪላ እንቅስቃሴ ፋታ ስናገኝ ደግሞ የምናድርበት መንደር አካባቢ አንዱ ጎጆ ውስጥ እንገባና ከምድጃ ላይ የጭድ እሳት ያንቧገባው ግን የለበስነውን አውልቀን በምድጃው ዳርና ዳር ላይ እንቆብና በሚንቀለቀለው የጭድ ነበልባል ስንጠብሳቸው እናመሻለን። ቆላማውን የበለሳ መሬት ስንረግጥ ደግሞ እነዚህ ተባዮች በምን ፍጥነት ወደ ሚሊዮን ትናንሽና ደቃቅ ቅማልነት እንደሚቀየሩ አይገባኝም። በለሳ ከወረድንበት ጊዜ ጀምሮ በሐሩሩ ምክንያት በአንድ ጀንበር በእጥፍ ተፈልፍለው በልብሶቻችን ስፌት ውስጥ ተሰግስገው የሞቱ መስለው የኖሩት ቅጫሞች ሳይቀሩ ወደ ትናንሽ ቅማልነት በመቀየር እልፍ ሆነው መርመስመስ ሲጀምሩ ለጭፍለቃ የማይመቹ ሆነው አገኘናቸው። በዚህ ጊዜ ታዲያ የእረፍት ጊዜያችንን ጠብቀን ልብሳችንን አውላልቀን ለፀሐይ ማጋለጡ የተሻለ የመከላከያ ዘዴ ሆኖ አገኘ ነው። ፀሐዩ ሲለበልባቸው ከተደበቁበት እየወጡ ሲርመሰመሱ የቻልነውን ገድለን የተረፈንን አራግፈን እንለብስና ለጊዜው እፎይ እንላለን። ይህኛው ዘዴ ክፋቱ ከተባዮቹ መሃል አንዳንዶቹን አመንምኖና አዳክሞ ስለሚያስቀራቸው የጥራት ችግር ነበረበት። በፀሐይ ተጠብሶ ከመሞት ያመለጠ ተባይ ወይም የመሞቻው መንገድ ሌላ ሆኖ ወይም ገና ቀኑ ባለመድረሱ ተርፎ የቀረ ቅማል ከልብሳችሁ አንድ ቦታ ላይ ተለጥፎ የቀረ እንደሆነ ያኔ ለባሹን አያደርጋችሁ። ፀሐይ ሲያቀርናው የዋለው ጨርቅ ገና ከገላችሁ ከመነካካቱ ከፀሐይዋ ቃጠሎ ሲለበለብ የዋለው ተባይ በማቃጠል ያደረሳችሁበትን በደል እየተበቀለ እስኪመስል ተጣብቆ ሲመዘምዛችሁ ቅማል ሳይሆን የእሳት ፍንጣሪ ያረፈባችሁ ያክል ከተቀመጣችሁበት በላይ ያዘልላችኋል። ከዚህ የጋራ ልምዳችን በመነሳት ነው እንግዲህ ጓዶቼ የኔን የማያቋርጥ ፉከታ ተመልክተው ኧረ ነገር የቅማል ብቻ አይመስልም ያሉኝ። እውነታቸውን ነበር። ኩክኒው ብለው ይሻለኛል። መላከላቴን ከወረረው ቅማልና ቅጫም ጋር እየተፈራረቀ ነፍሴ መድረሻ እስክታጣ ድረስ ያለ ረፍት ሲለበልበኝ እንቅልፍ ባይኔ ሳይዞር የሚነጋበት ጊዜ ብዙ ነበር። እዡ እየጨመረ ስፋትና ጥልቀት ታክሎበት በክርኖቼ ከቡትቶ ሹራቤ መቀመጫዬ ከድሪቶ ሱሬ ጋር ስለሚጣበቁ ዘወትር ማለዳ ጉዞ ከመጀመራችን በፊት ወፍራሙን ቅርፊት መሳይ የገላዬን ክፍል ግሽልጥ በማድረግ አላቅቄ ለጉዞ እዘጋጃለሁ። በተቀረፈተውና የማያቋርጥ እዥ በሚያመነጫው አካሌ ዙሪያ የሚለበልብና የሚያቃጥል ህመም ሲሰማኝ ይቆይና መንገዱ እየተራዘመ ሲሄድ ጸጥ እንደማለት ይከጅለዋል። ቀን ቀን ከመቀመጫዬና ከክርኖቼ ተጣብቆ ያደረውንና እንዳረጀ ዛፍ ቅርፊት እየተቀረፈተ የሚወድቀውን ቆዳዬን ክፍል እያራገፍኩ በእዥ የረጠበውን ሱሬንና ሸሚዜን በፀሐይ እያደረኩ ሐኪም ኢሳይያስ የገባልኝን ቃል ተስፋ አድርጌ ለወራቶች በመጠባበቅ ቆይቼ ሳለ የደጎማ ኦፕሬሽን ተካሄደ። ደጎማን አጥቅተን ከወረርነው ክሊኒክ በርካታ የሕክምና ቁሳቁሶችና መድኃኒቶችን አገኘን። ከተገኙት መድኃኒቶችና የሕክምና ቁሳቁሶች መካከል ቤንዛንቲን ቤንዞይት የሚባል ፈሳሽ የከክ መድኃኒት አብሮ መገኘቱን ያየው የኃይላችን ሐኪም ኢሳይያስ ትዝ ያልኩት እኔ ነበርኩ። ከተገኙት መድኃኒቶች ጠቃሚዎቹ ተለይተው ወደ ዲማ ሰቆጣ ክሊኒክ እንዲላኩ ሲያደርግ
የኔን መድኃኒት አስቀርቶ ዳኘው እንኳን ደስ ያለ እድለኛ ነህ፣ ይሄን ፎከት የምታሰናበትበት ጊዜ ደረሰልህ ካለ በኋላ በቆርቆሮ መያዣ ዕቃ የታሸገውን መድኃኒት እንዳላምቶ ሰጠኝ። የተስፋዋ ቀን በዚህ ፍጥነት ደርሳለች ብዬ ስላልጠበቅኩ ደስታዬ ወደር አልነበረም። ከዚህ ቀጥሎ ምንድነው የማደርገው? አጠቃቀሙን አላውቅበትም አልኩት። መድኃኒቱን ለመጀመር እረፍት መውሰድ ያስፈልጋል ሲለኝ ምን ችግር አለው? ከሰራዊት ሳልነጠል በየእረፍት ሰዓቱ ተጠቅሜ መቀባት አልችልም አልኩት። ከሰራዊት ተነጥዬ መቅረቱን አልፈለግኩትም ነበር። መድኃኒቱ የሚሰራው ሙሉ ሰውነትን በመቀባት ነው። በየቀኑ እየተቀባ ቢያንስ ከ2 እስከ 3 ሰዓት ራቁትህን ፀሐይ ላይ ተሰጥተህ ከቆየ በኋላ ገላህን መታጠብ ይኖርብሃል። እከኩ እስኪረግፍ ከ5 እስከ 7 ቀናት ሊወስድ ይችላል። ለዚህ ደግሞ ተቀብተህ ውለህ የምትታጠብበት ውሃ በቅርብ የምታገኝበት አካባቢ መቀመጥ ያስፈልጋል። መድኃኒቱን ለመጀመር ለጥቂት ጊዜ የምታርፍበት ቤት እንዲፈለግልህ አመራሩን ማናገር ይኖርብኛል ሲለኝ ምርጫ እንዳልነበረኝ ተረዳው። ሐኪም ኢሳያስ አመራሩን እንደሚያስረዳልኝ የገባውን ቃል ተስፋ አድርጌ ዘወትር እንደሚደረገው ሁሉ ከዋና ኦፕሬሽን በኋላ ኃይላችን ለተወሰኑ ቀናት በቤዛ አካባቢ እየተንቀሳቀሰች የማገገሚያ እረፍት የምታደርግበትን ተስማሚ ወቅት ጠብቄ ሕክምናውን እንድጀምር ጥያቄ አቀረብኩ። የጋንታችን ኮሚሳሪ የነበረው አሳምነው ጥያቄን ሲሰማ ፊቱ ባንዴ የተለዋወጠና ጨጎገት አስመስሎ ከኃይላችን አመራር ጋር ልምከርበት ብሎኝ ሄደ። የመፍቀድ ስልጣን የሱ መሆኑን ባውቅም ልነጋገር ሲለኝ እሺ ካልክ ሐኪም ኢሳያስ መድኃኒቱን ለመጀመር እረፍት መውሰድ እንደሚያስፈልገኝ ስለነገረኝ ነው አልኩት። መልስ ሳይሰጠኝ ከኔ ጥቂት ራቅ ብለው ቆመው እያወሩ ወደ ነበሩት የኃይል መሪያችን በሬና ምክትል ኮሚሳር ረዳ ጋር ሄዶ ስንሾካሽ ቆየና ተመልሶ መጥቶ ተፈቅዶልሃል አለኝ። በቅሬታ የተኮፋተረውን አይኑንና ፊቱን ከኔ እያሸሸ ምነው አሳምነው ችግር አለ? ደስተኛ አትመስልም አልኩት። ከጥቂት ጊዜ ወዲህ በመካከላችን በተፈጠረው መቀራረብ እንደ ጓደኛም ስለምናወራ ችግር የለም አለኝና ፊትን እንደዞረ የቆምኩበት ጥሎኝ ሄደ። በሰላም አብረን ውለን አድረን የፈቃድ ጥያቄ ሳነሳ ምን አስቆጣ? የተከፋው ከኔ መታከም ፈቃድ ጋር በተያያዘ ይሆን? በህመሙ ስሰቃይ መክረሜን እንደሆነ ከማንም በላይ እሱ በቅርብ ያውቃል። ሕክምና ያስፈልገኛል ብሎ መጠየቅ ነውር ነው እንዴ? ከነከነኝ። ኮሚሳር አሳምነው ወደ ጋንታችን ሲመጣ ባሳየን ፈገግታና ባለማመደን ጓዳዊ ትህትና የሳልኩት ዛሬ ካገኘሁት ጋር ፈጽሞ አይመሳሰልም። ከዚህኛው አሳምነው ፊት ላይ ያስተዋልኩት ርኅራኄ የሚጎድለው ድብቅ ተጠራጣሪና ሴረኛ ገጽታው ነበር። ሲመጣ ያሳየንና ያለማመደን ባህሪ ኮሚሳር ለማ ካስለመደን የጥብቅ ምስጢራዊነትና አግላይነት አስተዳደር ጋር ሳነጻጽረው ግልጽና የተሻለ ሆኖ ስለተሰማኝ በግሌ የተለየ አክብሮትና የመቀራረብ ስሜት እያሳደርኩ ነበር። በተዋወቅንበት ሰሞን በሁለቱ ጓዶች መካከል የነበረው የጎላ ድርጅታዊ አሰራር ልዩነት ሳልፈልገው ትኩረቴን ስለሳበው ምክንያቱን ለማወቅ ጉጉት አድሮብኝ የነበረ ቢሆንም በኋላ ላይ ከግለሰቦቹ ተፈጥሯዊ ባህሪና የትግል ልምድ የተነሳ ሊሆን ይችላል ብዬ አቃልዬ ትቼው ነበር። ዛሬ ያነበብኩት ፊት አቃልዬ የምተዋቸው ጉዳዮች ሊኖሩ እንደማይገባና መልስ ካላገኙ ውሎ አድረው ዋጋ እንደሚያስከፍሉኝ የሚያመላክት ሆኖ ተሰማኝ። ይህች ምከክ ምክንያት ሆና ቦጅቦጁን በልቶ ውሃውን ቸልሶ ሲተኛ የከረመውን ዳኘን አይኑን ከፍቶ ዙሪያ መለሱን እንዲያስተውል ጎሽጓሽ ሆነች። ያሳምነው ኩርፊያ ሰበብ ሆነ እንጂ ዋና ምክንያቱ ይህ አልነበረም። ዋናው ጉዳይ ልሞትለት የቆምኩለት ድርጅትና እኔን ያቆራኘን የቃል ኪዳን ሰነድን
አስረግጦ የማወቅና የመረዳት ጉዳይ ነው። ድርጅቱ የሚመራበት ሕግና ስርዓት እንዴት ያለ ነው? የድርጅት መመሪያ የሚመነጨው ከግለሰቦች በጎ ፈቃድና ልማድ ወይስ ከታወቀ ሰነድ? ፓርቲው ከፖለቲካ ፕሮግራም ውጪ የዲሲፕሊን መመሪያ እንዳለው አውቃለሁ፣ አይቻለሁ። የፓርቲ ውስጥ ደንብና መተዳደሪያ ሰነዱስ ምን ይመስላል? ከተማ ያለው ገና ለፓርቲ አባልነት ስታጭ ስለ ፓርቲው ሕግና ደንብ ያልጠየቅኩት ከእውቀት ማነስና ካለመብሰል ብቻ አይመስለኝም። የኢህአፓ አባል ሆነሃል መባልን በራሱ እንደ ዕድል ሲቆጥረው ለነበረው የወጣትነት ዕልሜ የተነሳ ከሕጉ ምን አለኝ ብዬ ሊሆን ይችላል። አባል ከሆንኩ በኋላም በፋታ የለሽ የድርጅት እንቅስቃሴ መወጠሬ ሲታከልበት በሕገ ደንቦችና የድርጅት መመሪያ ሰነዶች ላይ ማተኮር የሚያበቃ ጊዜም ስላልተረፈኝ ይሆናል። አሁን ግን ጊዜው የደረሰ ይመስለኛል። በሐኪማችን ሙያዊ ድጋፍና አስተያየት እረፍት ወስጄ ሕክምናውን መውሰድ እንዳለብኝ የተረጋገጠ ሆኖ ሳለ የኮሚሳር አሳምነው ለመፍቀድ ያሳየው መጠማዘዝና የቀዘቀዘ ስሜት መነሻው ከምን እንደመነጨ አለማወቁ እረፍት ነስቶኛል። ያሳምነው ሁኔታ በሰራዊት ቆይታዬ ብዙም ትኩረት ሳልሰጥ ያለፍኳቸውን አንዳንድ ያለቃና ምንዝር መሳይ ግንኙነቶችንም ለመረዳት የድርጅት ሰነዶችን ማየትና ማገላበጥ አስፈላጊ እንደሆነ ተረድቻለሁ። እንደ ፓርቲው ሰራዊት ውስጥ የሚመራበት ሰነድ አለው? በቃል ከሚነገሩንና ከተለማመድናቸው ውጪ የሰራዊት አባላት መብትና ግዴታ እንዴት ነው የሚስተናገደው? ልክና ልክ ያልሆኑ ጉዳዮች ከአንድ ጓድ ወደ ሌላው በቃልና በዘልማድ ከመተላለፍ ውጪ ዝርዝር ድንጋጌዎችና የአፈጻጸም መመሪያዎች አሉት ወይ? አላውቅም። ሕክምናውን ለመጀመር ፈቃድ ማግኘቴን ሳረጋግጥ ስለ ፓርቲው ወይም ስለ ሰራዊቱ ውስጥ ደንብ የተጻፈ ሰነድ ካለ ቢሰጠኝ በሕክምና ቆይታዬ ጊዜ አንብቤ እንደምመልስለት በመግለጽ እንዲያውሰኝ አሳምነውን ጠየቅኩት። ጥያቄ ድንገት ስለሆነበት ነው መሰል ትንሽ አሰብ አደረገና አዎ ይኖራል፣ አሁን በእጅ ላይ ስለሌለኝ ጠይቄ እመጣልሃለሁ አለኝ አንገቱን እያወዛወዘ። ጥያቄ ባይመቸው ነው መሰል ወይም ረስቶት ለሕክምና ከመሄዴም በፊት ሆነ ተመልሼም ከመጣሁ በኋላ የሰነዱ ጥያቄ ጉዳይ የውሾ ነገር ሆነ። እኔም ደግሜ ሳላነሳበት በተክሊት ተለያየን። ወደ ቤዛችን ሐሙሲት ከተመለስን ጥቂት ጊዜ በኋላ መድኃኒቱን ይዤ ወደ ድርጅታችን ክሊኒክ ዲማ ሰቆጣ እንዲሄድ ይነገረኛል ብዬ ስጠባበቅ የተመረጠልኝ ቦታ ዝዊዛዬ ውስጥ ያለ ጎጋ ተብሎ እንደሚጠራ የተነገረኝ የአንድ ገበሬ መንደር ሆነ። ትጥቅ አውርቼ በአካባቢው ካድሬ መሪነት ከሐሙሲት የሰራዊት ቤዝ በግምት 7 ሰዓት ያክል ተጉዘን ከተባለው የገበሬ መንደር ደረስን። የተመራሁበት የገበሬ ጎጆ አነስተኛና የደከመች ሆና ብትታየኝ ገበሬው ከቤተሰቡ ተርፎ ለእኔ ማረፊያ የሚሆን መደብ ወይም ቆጥ ያገኝልኝ ይሆን በማለት ነፍሴ ተጨነቀች። ለእኔና ለአካባቢው ካድሬ ቤት ያፈራውን ባጓትና ሚጥሚጣ ተበጥጦ የተፈረፈረ የማሽላ እንጀራ አቅርቦ ለራሱ በግራንጣ የተሰፋ ቆለምሻሽ ላይ የሽምብራ ቆሎ ዘግኖ መቆርጠም ሲጀምር ምነው አንተስ ቅረብ እንጂ አልኩኝ በገዛ ቤቱ የምንተፍረቴ። የለ ይበጃችሁ እኔ ማለዳ ቆርሻለሁ ብሎ ብሉ አለንና ፊቱን ሲመልስ በጠረጠርኩት የችጋር ኑሮ ላይ የተደረብኩ መስሎኝ ከቅድሙ የባሰ ተረበሽኩ። ተመግበን ስንጨርስ እነ ጓድ እሱ እንግዲህ ተነሱ፣ ፀሐይዋ ሳትበረታ ማደሪያውን ላሳያችሁ አለንና በቁጥቋጦና የግራር እንጨት የተሞላውን ዱር እየጣሰ ለ1 ሰዓት ያክል ተራራውን ወጥተን ሰብሉ ታጭዶ ቃርሚያው ብቻ የቀረውን የእርሻ ቦታ አቋርጠን ለአዝመራ መጠበቂያ ከተሰራ ጎጆ ደረስን።
ስሟ ጎጆ የተባለችው ዳስ መሰል ማደሪያ በጭራሮ እንጨት እንደ ነገሩ ተወገርግሮ የተሰራ ግድግዳና እንደ ወንፊት የተዘረዘረ የሳር ክዳን የለበሰች ከፀሐይ በመጠኑ ብትከላከልም ከዝናብ የማታስጥል በር የለሽ ዳስ ሆና አገኘኋት። ከባጠገቧ በፍልጥ ድንጋይ ካብ የተሰራ ጭድ የተነሰነሰበት አውድማ ተዘርግቷል። አርሶ አደሩ ከዚህ የተሻለ መጠለያ ሊያቀርብልኝ የሚችልበት አቅም እንዳልነበረው መጠርጠሬ ትክክል ነበር። እነጓድ እንግዲህ ማረፊያዋ ይቺ ነች። ጠረቅ አድርጌ ስታሰናዳ ከደንጋዋ ላይ አረፍ ብላችሁ ቆዩኝ አለንና የእኛን መልስ ሳይጠብቅ ጭራሮ ሰብስቦ በበር አልባዋ ጎጆ ዘልቆ ገባና ዝግጅቱን ቀጠለ። የጎጋ መንደር ፀሐይ አናታችንን እያለን ዳገቱ ወተን ብንጨርስም ከቁጥቋጦ በስተቀር ለፀሐይ መከለያ የሚሆን ዛፍ በአውድማው ዙሪያ ስላልነበር የተሰማኝን ድካም ለመሸሽ ብቸኛዋ መጠለያ ጎዳሳ ጎጆ መሳይ ዳሷ ማለቴ ነው። ይህንን ስም እንኳን እኔ ነኝ ያወጣሁላት። ዋና ተመራጭ ሆና ስላገኘኋት የባላገሩን መጨረስ እንዳየሁ በጥድፊያ የተነጠፈልኝ ቁርበት ላይ ወርጄ ዘፍ አልኩ። እስኪሻል የምታርፈው እዚህ ነው። አርሶ አደሩ ጓዳችን ስለሆነ የሚያስፈልግን ሁሉ ያሟላልሃል። እኔም በአካባቢው ስለምንቀሳቀስ የምትፈልገው ነገር ሲኖር በአርሶ አደሩ በኩል ላክብኝ አለና የአካባቢው ካድሬ ተሰናበተኝ። የበጀህ ጓድ፣ ማምሻውን ብቅ ብዬ ራትህን አቀብልሃለሁ አለኝ አርሶ አደሩ። በቅምጫኗ ውሃ ሞልቼልሃለሁ፣ ከባስተገባህ አድርጋት። ንሳ፣ ለምናልባችሁ ተባይ እንዳይገባበት ተዘናግተህ ክፍቱን እንዳትተዋት አደራ። ማሳዋን ጨርሰህ ቁልቁል ወረድ እንዳልክ የምንጭ ውሃ አለችልህ። እንደምታ ተዳፋቱን እንደወረድክ ወንዝ ወርደህ አካላትህን መለቃለቅ ትችላለህ አለኝና የካድሬውን እግር ተከትሎ ወጥቶ ሄደ። ቅምጫና አካላት ገንቦ አፍ ላይ የመጠጫ ቅል አንኮላ በአፏ ተደፍታ የተቀመጠች መሆኑን ያስተዋልኩት ከተኛውበት ደንብሬ ከተነሳው በኋላ ነበር። ሁኔታው እንዲህ ነው። የወረደውን የፀሐይ ሐሩር ትታደገኝ ዘንድ በቅርብ ያለችው ብቸኛ መጠለያ ጎጆ ውስጥ በጀርባዬ ጋደም ብዬ ሽቅብ የጎጆዋ ጣራ ላይ አይኔን ተክዬ እንቅልፍ እስኪወስደኝ የጣራዋን ማገር ቆጠራ ገባሁ። ከወታደራዊ ስልጠናው አንዱ ክፍል የአካባቢን በጥንቃቄ መቃኘትና በዙሪያ ያሉትን ማናቸውንም ተንቀሳቃሽ የሆኑና ያልሆኑ ቁሶችን አይነት አቀማመጥና ምንነት ለይቶ በአይምሮ መሳልና በአይነ ልቦና የቀረጹትን አይንን ጨፍኖ ማንሰላሰልን ተለማመጀው የቆየሁት ስለነበር ይህንኑ እያደረግኩ ጣሪያና ግድግዳው የተተበተበበት ልጥ ሳይቀር በዝነ ልቦና እያብሰለሰልኩ አይንን ጨፈንኩ። ጥቂት ቆይቼ ለመተኛት የመጨረሻዬን ከመሞከሬ በፊት በዙሪያ የተለወጠ ነገር እንዳለ ለመመልከት አይኔን ስከፍት ከጣራው ላይ የማገር ማሰሪያ ልጥ መሳይ ነገር በጭንቅላቴ ትይዩ ቁልቁል ተንጠልጥላለች። ስለምን አዲስና አይኔን ከመጨፈኔ በፊት ያላየኋት አይነት ስሜት እንደተሰማኝ አላወቅኩም። አተኩሬ አስተዋልኳት። አጭር የነበረው ቁመቷ እየረዘመና በተጋደምኩበት ባናቴ ትይዩ ቁልቁል ሲንዘላዘል አይኔ ፈጠጠ። አይምሮዬ በቅጽበት እየተንዘላዘለ ያለው ነገር ልጥ ሳይሆን ተንቀሳቃሽ ተባይ መሆኑን በፍጥነት ደግሞ ቀይ እባብ እንደሆነ ሲነግረኝ እባብ ብዬ በመጮህ ከተኛውበት ቁርበት ላይ ወደ ቀኝ ተንከባልዬ ተስፈንጥሬ ከመነሳቴ እንደ ገመድ ሲንዘላዘል የነበረው ጉድ ተኝቼበት የነበረው ቁርበት ላይ ዱብ ባለና የሰራ አካላቱን ሽብልል አድርጎ ጠቀለለና ተገልብጦ በመዘረጋጋት ከእኔ በተቃራኒ ባለው የጭራሮ ጎጆ ግድግዳ ተወርውሮ ወጥቶ ተፈተለከ። ያንን ካየሁ በኋላ ድካሜም እንቅልፌም ጠፋ።
ሞትን ፊት ለፊት ስጋፈጥ የኖርኩት የከተማ ልጅ ደፋርና ቆራጥ ነኝ እያልኩ ለራሴ ስነግረው ብኖርም በዛ ቅጽበት ገና የምፈራቸውና የሚያንበቀብቁኝ ነገሮች እንዳሉ ነበር የተረዳሁት። በማግስቱ ምግቤን ለማቀበል ባላገሩ ሲመጣ የሆነውን ስነግረው ብዙም ሳይደነቅ አይ ጓድ ተባዩ ብዙ ነው፣ ከቤታቸው መተንባቸውም አይደል አያ በልማ ለማናቸውም እሳት አንድደህ የምታጨሰው ጭስ አመጣልሃለሁ፣ ሲሸሽታቸው አይቀርቡህም አለኝ። ገበሬው እውነቱን ነበር። እኔ ነበርኩ ከነሱ ሰፈር የሄድኩት። እየዋልኩና እያደርኩ በሄድኩ ቁጥር ግን ስለባ መጨነቄን ትቼ በማያቋርጠው እንቅስቃሴያቸው መደመሙን መረጥኩ። የጠዋት ፀሐይ የምትባለው የአዲስ አበባ ጠራራ ፀሐይ ያክል የምትለበልብ ስለነበረች የከክ መድኃኒቱን እርቃኔን በመሆን ለቀለቅና ከአውድማው ደጃፍ ካለ ድንጋይ ላይ ቁጢጥ ብዬ እሰጣለሁ። መጀመሪያ በቁሜ እየተዟዟርኩ እየተለቀለኩት መድኃኒት ቀልጦ እስኪጭረቀረቅ ድረስ አስለበልበዋለሁ። ቀጥሎ በደረቴ ያናጠፍኳት አቡጀዲ ራፊ ላይ ተኛና እስኪያዝለኝ ድረስ ጀርባዬን፣ ክንዴንና መቀመጫዬን በፀሐይ ጠብሰዋለሁ። እንዲህ አድርጌ ለ3 ሰዓት ያክል እየተገላበጥኩ እና እየቆምኩና እየተንከባለልኩ ከተጠበስኩ በኋላ ከጎጆዬ በር ድንጋይ ላይ ተቀምጬ ለሌላ 2 ሰዓት ያክል የተስለክላኪዎቹን እባቦች ትርኢት ስመለከት አረፍዳለሁ። እኩለ ቀን ሲቃረብ ከቁጥቋጦዎች ውስጥ በተለያየ አቅጣጫ ልዩ ልዩ ቀለማት ያላቸው እባቦች፣ ጊንጦች ይወጡና አውድማው መካከል አልፈው ወደ ቁጥቋጦዎቹ ከወጡበት በተቃራኒ አቅጣጫ ገብቶ ይሰወራሉ። ቀኑ በቀላሉ ስለማይቆረጥ ከማሰብ አልወስንም። የማነበው የለኝም። ፀሐይ መሞቅና ተቀብቶ ተለቃልቆ መቀመጥ ብቻ ስለሆነ ስራዬ ሐሳብና እኔ አብረን የመኖር ያህል ጓደኞች ሆነን ነበር። ኮሚሳር አሳምነው የጠየኩት የፓርቲውን ውስጥ ደንብና የሰራዊቱን መተዳደሪያ ሕግ ለምን እንዳልሰጠኝ በመጠየቅ ይጀምርና አያሌ ዘልዛላ ጥያቄዎች በአእምሮዬ ሳሯሮጥ ይመሽልኛል። ከተማ ትዝ ይለኛል። እነግሩ እንዴት ሆነ ይሆን? ይሄኔ ሁሉንም አሰቃይተው ረሽኗቸው ይሆናል እላለሁ። ከዚያ የተሻለ መንገድ አልነበረም ወይ? ምንድን ነው የተፈጠረው? ቤተሰቦቼ ብቅ ሲሉብኝ ቶሎ ብዬ በሌላ ሐሳብ አባረራቸዋለሁ። መላልሳ የምትመጣብኝ ግን ሳላገኛት የወጣሁት እናቴ ነበረች። እንዴት ሆነ ይሆን? አጠገቧ ያለው አይታ የማጠግበኝ እናቴ በረሃ ወጣ ሲሏት አምና ተቀብላ ይሆን? አርፋ ተቀመጠች? የሚመጣብኝን ሐሳብ ለመሸሸት ስል ተመልሼ ተስለክልኪዎቹን ማንሰላሰልና መመልከት እቀጥላለሁ። እዛው እንቅስቃሴ ላይ አተኩራለሁ። ራሴን የማስታመም ሕክምናዬን ከጀመርኩ ከአራተኛው ቀን በኋላ ተስፋዬ የምንለው ፋሉል ሊታሰር ሲል ከሻዕቢያ ከርቶ የመጣ ታጋይና የጋንታችን ቲም መሪ ተቀላቀለኝ። ጃናሞራ ሳለን በቅዝቃዜው ምክንያት የነቃው ወይም የተሰነጠቀው የቀኝ እግሩ ተረከስ ተባብሶ ስሙን ለመቀርቀር የሚያስችል እስኪመስል አፉን በመክፈት እያነከሰ መሄድ ጀምሮ ነበር። ከተረከዙ በላይ ከአውራ ጣቱ ስር ያለው የተሰነጠቀው ክፍል በጣም የከፋ ነበር። ተስፋዬ እንግዳነቱ ለኢሃሰ እንጂ ለበረሃው ከአብዛኞቻችን የላቀ ልምድና ቆይታ የነበረው ታጋይ ነው። ሻዕቢያ ውስጥ እያለ ፋሉል ተብሎ እስከተባረረበት ጊዜ ድረስ ከንጉሱ ዘመን ፈጥኖ ደራሽ ሰራዊትና ከደርግ ወታደሮች ጋር አያሌ ጊዜ ተደጋጋሚ ውጊያ ላይ ሲሳተፍ በመቆየቱ የሽምቅ ውጊያ ተመክሮ ከፍተኛ ነበር። በባህሪው ዝምተኛ፣ ጭምትና ሰው አክባሪ ትሁት ሲሆን ጠንቃቃን፣ ንቁና ፈጣን ወታደራዊ ቁመና ነበረው። ከሁሉ የሚያስደንቀኝ የዶሮ እንቅልፍ የነበረው መሆኑ ነበር።
አብዛኞቻችን ላይ የተንከረፈፈ የሚመስለው ኮፈፍ የጥይት መቋጠሪያ ጅብርና በተስፋዬ ላይ ክሽክፍ ያለና ጥብቅ ያለ ከመሆኑ የተነሳ ሲራመድ ቀበቶውን ጥብቅ አድርጎ ያሰረ እንጂ 200 ጥይትና ቦምብ ያለበት ትጥቅ የተሸከመ አይመስልም ነበር። ይህን እንዴት እንደለመደውና እንደተማረው ስንጠይቀው ጥርሱን እንደዋዛ ብልጭ አድርጎ እድሜ ለአፄው ፈጥኖ ደራሽና የደርግ ሰራዊት ከሚያደርሱ በድንገተኛ ጥቃት ለማምለጥ የምታደርገው መሯሯጥና መደንበር የተነሳ ያዳበርነው ትምህርት ነው ብሎ ጸጥ ይላል። ተስፋዬ ፈታ ብሎ ከሚያወጋቸው ጥቂት ጓዶች መካከል እኔንና ተፈራ ዋልዋን ነበር። ምናልባትም የእኛን ሰራዊት ከተቀላቀለበት ጀምሮ መጀመሪያ የተመደበባት ጋንታ የእኛ በመሆኗና በተደጋጋሚ ተቅሊት ሳንለያይ በመቀጠላችን የተነሳ የተፈጠረ መቀራረብ ሊሆን ይችላል። የተስፋዬ መምጣት ምድረ በዳ ውስጥ ብቻውን እንደቀረሰው ከወፎችና አውሬ ድምፅ በቀር የሰው ድምፅ እየናፈቀኝ በነበረበት ጊዜ አነጋጋሪ በማግኘቴ ነበር ያስደሰተኝ። አሞራ ገዳይ እንዴት መጣ እባክህ ስለው ጥርሱን ብልጭ አድርጎ እግርህን እያስታመምክ ገላውን በማጠብና የግልገል አሞራ ስጋ እያደንክ በመቀለብ ተባበረው ተብዬ ነው ሲል ቀለደብኝ። እንዴት ነው እባክህ ሽሙጥም እየገባህ ብቻ ሳይሆን ማሽሟጠጥም ለመድክ ማለት ነው ስለው አይኖች እስኪጠፉ ድረስ ከት ብሎ እየሳቃቀፈኝ። የተስፋዬና የአሞራው ታሪክ ለእኔና ለተስፋዬ መግባቢያችን ከሆኑት አጋጣሚዎች አንዱ ነበር። ጃን አሞራ እያለን ተስፋዬ የነበረባት ቲም ለስራ ወጥታ ስትመለስ በተስፋዬ ላይ ላመርጋይር የሚባለውን ትልቁን ግልገል አንሳ አሞራ ተኩሶ በመግደሉ ዲሲፕሊናዊ ቅጣት ይገባዋል የሚል ክስ ቀርቦበት እንዲያስረዳ ተጠየቀ። ያኔ ገና ከሻዕቢያ ወጥ ከርቶ ወደኛ የተቀላቀለበት ጊዜ ነበርና የስናግሌይስ የሚባለውን በተስፋዬ መረዳት እንቶፈንቶና የስድድብ ክፍለ ጊዜ ባይወደውም ግዴታ ሆኖበት ለማስረዳት ሞከረ። የገደልኩት አሞራ እኮ ነው። የእረኛውንስ ግልገል አንስቶ ሲፈተለክስ ገበሬዎቹ ማስጣላቅቷቸው እኛ እንድንረዳቸው ቢለምኑንስ በመተባበሬ ምንድነው ያጥፋቱ? ገበሬው ያልተቆጣውንስ ለምንድነው የእናንተ ጥፋት የሆነው? አልቀበሉም፣ የፈለጋችሁትን ወስኑ ብሎ ጨረሰ። የተስፋዬን ቃል ከሰማን በኋላ እኔና ተፈራ በየተራ እየተቀባበልን ተስፋዬ በራሱ ተነሳሽነት ሳይሆን ከባላገሮቹ የቀረበለትን የትብብር ጥያቄ ተቀብሎ እነሱን ለመርዳት ያደረገው ስለሆነ የወሰደው እርምጃ ትክክለኛና ተገቢ ስለሆነ የሚያስመሰግን እንጂ የሚያስወቅሰው ሊሆን አይገባም በማለት ከሱ ጎን ቆመን ተከራከር። በዛም የተነሳ በባከነችው ጥይት ምክንያት ብቻ ቅጣቱ በሂስ እንዲታለፍ ተደረገ። የተስፋዬ እግር እስኪድንና የኔም ኩክኒ እስኪረግፍ እየተጋገዝን ለተጨማሪ 1 ሳምንት በየቀኑ በደጃፋችን እየተመላለሱ የሚጎበኙንን እባቦች ተላምደን የሆድ ሆዳችንን ስንጫወት ከርመን ወደ ኃይላችን ስንመለስ ስቃይን ያውቁ የነበሩት የጋንታው አባላት ጓዶቼ ደስታቸውን ሲገልጹልኝ የኮሚሳር አሳምነው ኮሶ ፊት ግን ጭራሽ ብሶበት በማግኘቴ ውስጤ ደማ። ይህን ነበር ጥሎኝ ሄዶ ከክ የተወልኝ ጠባሳ እስከ ዘንድሮ መኖር ወደድኩት። እርሱ ባይኖር የያሰ ውስጥ ጓዶቻቸውን ከመገልገያ ቃል ለይቶ ማየት የሚሳናቸው ሰው የማይሸቱ አንዳንድ ኃላፊዎች የሚገኙበት እንደነበርስ ማሳያ ከወይታ አገኛለሁ። የነገ ሰው ይበለን።